ሰላም ጤና ይስጥልኝ ወደ ላምባድና ቤተሰቦች የዕለቱን አንኳርና ሰበር መረጃዎች ይዘን ቀርበናል። ወደ ዝርዝር መረጃዎቹ ከመግባታችን በፊት አዳዲስ ዜናዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ወደ መጀመሪያው ዜና ስናመራ ህወሓት የሰላም ንግግር የሚባል ነገር የለም 4 ኪሎን መቆጣጠር ነው ዓላማዬ ብሏል። ህወሓት በቀጣው ሳምንት በኬንያ እንዲካሄድ በአደራዳሪዎች የቀረቡለትን አዲስ የሰላም ውይይት ሀሳብ ሙሉ በሙሉ ውድቅ ማድረጉን ዘገባዎች ጠቁመዋል። 4 ኪሎን መቆጣጠር ነው ዓላማችን፣ ንግግር፣ ድርድር የሚባል ነገር የለም ብሏል። ለንግግር ጊዜው አሁን መሽቷል፣ የትግል ምክንያቶችንም ቀይር ያለሁኝም ብሏል። በፊት ተፈናቃይ ለመመለስ በመቀጠል የጊዜው አስተዳደር መባረር የሚሉት ምክንያቶች ተረስተዋል ብሏል። አሁን 4 ኪሎን መቆጣጠር ዓላማዬ ነው ብሏል። ህወሓት በአሁኑ ወቅት የፌዴራል መንግስቱን ስልጣን በኃይል መቆጣጠር ፍላጎት እንዳለውና ከ4 ኪሎ ውጭ ሌላ መዳረሻ የለኝም የሚል አቋም በማንጸባረቅ ለሰላም በሩን መዝጋቱም ተነግሯል። በመንግስት በኩል ለኬንያ አዎንታዊ ምላሽ መገኘቱ የተጠቆመ ሲሆን ህወሓት ግን በሩን ዘግቷል ነው የተባለው። የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ ለጋዜጠኞች በሰጡት መግለጫ የሰላም ስምምነት ድርድር እየተካሄደ ነው፣ የትግራይ መንግስት ልኡካን ወደ ኬንያ ሄደዋል፣ አደራዳሪዎች ወደ ትግራይ ገብተዋል የሚሉትና ሌሎችም ወሬዎች ከእውነት የራቁና ትግላችንን ለማለስለስ በጠላቶች ሆን ተብለው የተፈጠሩ ናቸው ሲሉም ተደምጠዋል። ወደ ሁለተኛው ዜና ስናመራ በአሜሪካ የሚገኝ የፌዴራል ፍርድ ቤት ከ5000 በላይ ለሚሆኑ ኢትዮጵያውያን የተሰጠውን በአገሪቱ የመኖርና የመስራት መብት ህጋዊ ከለላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እንዳቆም መፍቀዱ ተቃውሞ እንዳስነሳ ተገለጸ። የቦስተን ዲስትሪክት ፍርድ ቤት ዳኛ ብራያን መርፊ የአሜሪካ ሀገር ውስጥ ደህንነት ቢሮ ከተወሰኑ ሀገራት ለመጡ ሰዎች የተሰጠውን ጊዜያዊ ጥበቃ ሁኔታ እንዳቋረጥ ይከለክል የነበረውን የመጨረሻ የፍርድ ቤት ትዕዛዝ አንስተዋል ነው የተባለው። ይህ እርምጃ የተወሰደ የአሜሪካ ጠቅላይ ፍርድ ቤት በሰኔ ወር የትራምፕ አስተዳደር ከሃይቲና ከሶሪያ ለመጡ በሺዎች የሚቆጠሩ ሰዎች የተሰጡ ተመሳሳይ ጥበቃዎችን እንዳቋርጥ ከፈቀደ በኋላ ነው ተብሏል። የጠቅላይ ፍርድ ቤት ውሳኔ 6-3 በሆነ አብላጫ ድምፅ ድጋፍ በማግኘቱ ዳኛው ከ13 ሀገራት ለመጡ ሰዎች የተሰጠውን ጊዜያዊ ጥበቃ ሁኔታ ለማቆም የሀገር ውስጥ ደህንነት ቢሮ የሚያደርገውን ጥረት ለመቃወም የሚያስችላቸውን አቅም አሳጥቷቸዋል። ጊዜያዊ ህግ ከለላ ከእነዚህ ሀገራት ለመጡና መስፈርቶችን ለሚያሟሉ ስደተኞች በሰብአዊ ምክንያቶች ከሀገር እንዳይባረሩ ጥበቃ ይሰጣልም ተብሏል። የሀገር ውስጥ ደህንነት ቢሮ ዋና የህግ አማካሪ የሆኑት ጄምስ ፐርሲቫል ውሳኔውን በደስታ መቀበላቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አስተዋውቀዋል። ቀደም ሲል ተቋርጦ የነበሩት ሁሉም የቲፒኤስ ከለላ ጉዳዮች አሁን በይፋ ተፈጻሚ መሆን መጀመራቸውንም ገልጸዋል። ለኢትዮጵያ ተሰጥቶ የነበረው ጊዜያዊ ከለላ መቋረጥ በበርካታ ኢትዮጵያውያንና ለአፍሪካውያን ስደተኞች መብት የሚታገለው አፍሪካን ኮሚኒቲስ ቱጌዘር በተሰኘው የመብት ተሟጋች ቡድን ዘንድ ተቃውሞም አስነስቷል። ቡድኑ ማክሰኞ ዕለት በተላለፈው ውሳኔ ቀር እንደተሰኘ በመግለጫም አስታውቋል። በኢትዮጵያ ያለው ቀውስ አሁንም የቀጠለ ሲሆን ይህ ውሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ህይወት ከፍተኛ አደጋ ላይ ይጥላል ሲሉ የቡድኑ የፖሊሲና የጥብቅና ጉዳዮች ምክትል ዋና ዳይሬክተር ዳና ኮናቴ ተናግረዋል። ጊዜያዊ ጥበቃ የሚሰጥበት ሁኔታ በተፈጥሮ አደጋዎች፣ በጦርነቶች ወይም በሌሎች ከባድ ክስተቶች ለተጎዱ ሀገራት ዜጎች የሚሰጥ ከለላ ነው። እነዚህ መስፈርቶቹን የሚያሟሉ ስደተኞች በአሜሪካ ውስጥ በህጋዊ መንገድ እንዲሰሩ የሚያስችል ሲሆን ከሀገር እንዳይባረሩም ጊዜያዊ ጥበቃ ያደርግላቸዋል። የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ለመጀመሪያ ጊዜ በዩናይትድ ስቴትስ ውስጥ ላሉ ኢትዮጵያውያን ይህንን ከለላ የሰጡት እንደ አውሮፓውያኑ በ2022 ነበር። በወቅቱ የቀድሞ የሀገር ውስጥ ደህንነት ሚኒስተር ክሪስቲኖ የሚመራ የነበረው የሀገር ውስጥ ደህንነት ቢሮ በኢትዮጵያ ያለው ሁኔታ በመሻሻል ኢትዮጵያውያኑ ወደ ሀገራቸው ቢመለሱ ከባድ ስጋት ስለማይገጥማቸው እነዚህን ጥበቃዎች እንደሚያቆም አስታውቀውም ነበር። መርፊ የዲኤችኤስን እርምጃ በሚያዝያ ወር መሰረታዊ ህግ ሂደቶችን ችላ ብሏል፣ እንዲሁም ጥበቃዎቹን ለማስቆም አሳሳች ምክንያት ሰጥቷል በሚል አግደውትም ነበር። ከጠቅላይ ፍርድ ቤት ውሳኔ በኋላ ዳኛ መርፊ ለኢትዮጵያን የተሰጠው ጥበቃ ለጊዜው እንዲቀጥል የሚያደርግ ሌላ ትዕዛዝ ሰጥተዋል። ይህንን ውሳኔ ባስተላለፉበት ወቅት ጠቅላይ ፍርድ ቤቱ ባልዳሰሳቸው ሌሎች ህጋዊ ምክንያቶች ላይ በመመስረት የሀገር ውስጥ ደህንነት መስሪያ ቤት ይህንን ጥበቃ እንዳያቋርጥ የሚያደርገውን እገዳ ማስቀጠል ይገባ እንደሆነ እያጤኑም ነበር። በፍርድ ቤቶቹ የተደረጉት ክርክሮች በ1990 የወጣው ህግ ከመባረር መጠበቅን ለማራዘም ወይም ለማቋረጥ ስልጣኑን የሰጠው ለጠቅላይ አቃቢ ህግ እንጂ ከመስከረም 11 2001 ከተፈጸሙ ጥቃት በኋላ ለተቋቋመው ዲኤችኤስ አይደለም የሚል ነበር። ከደቡብ ሱዳን ከማይናማርና ከሶማሊያ የመጡ ሰዎችን የሚመለከቱ ተመሳሳይ ጉዳዮች ላይ ዳኞች በቅርብ ቀናት ውስጥ ይህንን ክርክር ውድቅ አድርገዋል። መርፊም ማክሰኞ ዕለት ተመሳሳይ ውሳኔ አሳልፈዋል። ይህንንም ሆነ ሌሎች ይገባኛል ጥያቄዎችን ውድቅ ያደረጉት ዳኛው የዲኤችኤስ እርምጃ የአሜሪካን ህገ መንግስት በመጣስ በዘር ወይም በብሔር ጥላቻ ተነሳስቶ መሆን አለመሆኑን ከሳሾቹ ክርክር እንዳደርጉ እንደሚፈቅድላቸውም ተናግረዋል።
ወደ ቀጣው መረጃ ስናሳልፋችሁ በኢትዮጵያ ግብጽና ሱዳን መካከል ያለው የውሃ ውዝግብ ውጥረትን ተከትሎ አሜሪካ በጉዳዩ ላይ ጣልቃ ልትገባ መሆኑን ተነገረ። ኢትዮጵያን፣ ግብጽን፣ ሱዳንንና ዓለም አቀፍ አሸማጋዮችን ያካተቱና ከዚህ ቀደም የተደረጉ የድርድር ምዕራፎች የመጨረሻ ስምምነት ላይ ሳይደርሱ ቆይተዋልም ተብሏል። በተለይም ኢትዮጵያ ከታችኛው የተፋሰስ ሀገራት ጋር ሁሉን አቀፍ ስምምነት ላይ ሳትደርስ ግድቡን መሙላት ከጀመረችበት ጊዜ አንስቶ አለመግባባቱ ይበልጥ ተካሩ ቆይቷል። የአሜሪካ አዲስ የግፊት ጥረት የመጣው ኢትዮጵያ በናይልና በገባሮቿ ላይ ተጨማሪ ውሃ መሰረተ ልማቶችን ለመገንባት ባላት እቅድ ላይ ግብጽ አዲስ ማስጠንቀቂያ በሰጠችበት ወቅት ነውም ተብሏል። ሚድል ኢስት ሞኒተር ያንድን የግብጽ ምንጭ ጠቅሶ እንደዘገበው ግብጽ ማንኛውም ሀገር የናይል ውሃን ወደ ታችኞቹ ተፋሰስ ሀገራት የሚፈስበትን ሁኔታ እንዲትቆጣጠር አትፈቅድም ብሏል። ምንጩ ይህንን የተናገሩት የኢትዮጵያ ውሃና ኢነርጂ ሚኒስተር ሀብታሙ ኢተፋ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን የመገንባትና በውሃ ሀብቷ ላይ ያላትን ቁጥጥር የመጨመር እቅድ እንዳላት መናገራቸውን ተከትሎ ነው። እንደ ሚድል ኢስት ሞኒተር ዘገባ ከሆነ የግብጽ ምንጭ ኢትዮጵያን የተናጠለ እርምጃዎችን በመውሰድ እና ዓለም አቀፍ ሕግን በመጣስ የከሰሱ ሲሆን የግብጽና የሱዳንን የውሃ ጥቅም የሚያስጠብቅ ስምምነት እንዲደረግ ካይሮ የምታቀርበውን ጥያቄ ደግሞ አጽንኦት ሰጥተውበታል። አክለውም ግብጽ ጥቅሟን ለማስጠበቅ የሚያስችሏት ብዙና ሰፊ አማራጮች እንዳሏት ቢጠቅሱም ነገር ግን ካይሮ ምን አይነት እርምጃዎችን ልትወስድ እንደምትችል አላብራሩም። ግብጽ በናይል ወንዝ ላይ የሚደረግ ማንኛውም ዝግጅት የቆየውን የውሃ ጥቅሟን ማስጠበቅ አለበት የሚል ጽኑ አቋም ስትይዝ፣ ኢትዮጵያ በበኩሏ የውሃ ሀብቷን የማልማት ሉዓላዊ መብቷን የሚገድብ ማንኛውንም ገደብ ውድቅ አድርጋለች። በዚህም በህዳሴው ግድብ ዙሪያ ያለው አለመግባባት በሁለቱ ሀገራት መካከል ካሉት ዋና ዋና ውጥረቶች ምንጭ አንዱ ሆኖ የቀጠለ ሲሆን የተሞከሩት ዲፕሎማሲያዊ ጥረቶች በግድቡ አሰራር፣ በድርቅ አስተዳደርና በቀጣይ ውሃ ፕሮጀክቶች ላይ ያሉትን ልዩነቶች ማጥበብ አልቻሉም ተብሏል። ወደ መጨረሻው መረጃችን ስናመራ አዲስ አበባ ራሷን በራሷ ታስተዳድር፣ ተጠሪነቷም ለፌዴራል መንግስት ይሁን የሚለው ምክረ ሀሳብ ያለ ተጨማሪ አማራጭ ስምምነት ላይ እንደተደረሰበት ተነገረ። ከተማዋ የኦሮሚያ ክልል መቀመጫ ናት የሚል ህገ መንግስታዊ ድንጋጌ ይካተት በሚል ሲቀርብ የነበረው ምክረ ሀሳብ ከከተማዋ ተጠሪነትና ህጋዊ ቁመና በተነጠለና ራሱን በቻለ ምክረ ሀሳብ እንዲቀመጥ የተደረገ ሲሆን ሁለት አማራጮችን መያዙንም ተመላክቷል። አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያመላክት ድንጋጌ በህገ መንግስቱ ይካተት በሚሉና ድንጋጌው በህገ መንግስት ውስጥ መካተት የለበትም በሚሉ ተመካካሪዎች መካከል ሰፊ ክርክር ሲካሄድ መቆየቱን መዘገባችን የሚታወስ ሲሆን 120 አባላት ያሉት የጋራ ማረጋገጫ ቡድን ያደራጀው ምክረ ሀሳብ ለጉዳዩ ሁለት አማራጭ ምክረ ሀሳቦችንም አቅርቧል። የመጀመሪያ ምክረ ሀሳብ ክልሎች ርዕሰ ከተማቸውን ራሳቸው መምረጥ እንደሚችሉ የሚያስቀምጥ የመርህ ድንጋጌ በህገ መንግስቱ እንዲካተት የሚጠይቅ ነው። ሁለተኛው ምክረ ሀሳብ ደግሞ በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋንና ክልሉን የሚመለከቱ ጉዳዮች በህግ ይወሰናሉ የሚል ድንጋጌ እንዲካተት የሚጠይቅ ነው። እነዚህ አማራጭ ምክረ ሀሳቦች በምን አይነት ሁኔታ እልባት እንደሚያገኙ የሚያመላክት አገላለጽ በሰነዱ ላይ ዝርዝር መረጃ አልተካተተም ተብሏል። አበቃን። በያላችሁበት መልካም ጊዜ ተመኘን።